የገዳም አባቶች አንድ ፍጹም አባትን እንዲህ ብለው ይጠይቃሉ። ስለ አሞኔዎስ የተነገረው ምንድን ነው? የዝሙት ጾር በተዋጋው ጊዜ ብረቱን በእሳት አግሎ አካሉን ይተኩሰው እንደነበር የተነገረው ምንድን ነው? ጊዜ አለውን? ሁልጊዜ ነው? ትሩፋቱስ ይህ ብቻ ነውን? ሌላም አለ? የልቡና ሥራ ባያውቅ ነውን? ብለው ሦስት ጥያቄ ይጠይቃሉ። ጊዜ አለውን የለውም ላሉት አመጣ። ሰይጣነ ዝሙት በተዋጋው ጊዜ ነው። ጾር የሚነሳበትን አካሉን በእሳት ይተኩሰው ነበር። የባሕርይ ጾርን የሰይጣንን ጾርን ያጠፋ ዘንድ። ትሩፋቱስ ይህ ብቻ ነው ብለው ለጠየቁትም አመጣ። ኤጲስቆጶስነትም ግድ እንሹምህ ባሉት ጊዜ ግራ ጆሮውን ቆረጠው፣ መልኩን ስለ ማጉደል ብሎ። መምህራቸው አባታቸው ጎራዳ ጎማዳ ይሉናል ሲሉ ይተውኛል ብሎ አባ አሞኔዎስ ይህንን አደረገ። አንድም በግራ ብንነግረው በዕውር ይጠቃቀሱበት፣ በደንቆሮ ይንሾካሾኩበት እንዲሉ በቀኝ ብንነግረው በግራው እንጂ አይሰማም ብለውኝ ነው ይለናል ብለው ይተውኛል ብለው ይህንን አደረገ። ሌላም ምክንያት አለ። ራእዩን እንዳንዱ ብለህ መልከ መልካም መባልን ስለጠላ መልከ ክፉ ይበሉኝ ብሎ እንዲህ አደረገ። ሰይጣነ ዝሙት በተዋጋው ጊዜ እንዲህ አድርጎ አባለ ዘሩን በእሳት ይተኩሰው ነበር። የልቡና ባይኖረው ነውን ላሉት አመጣ። የልቡና ሥራም ለጾም፣ ለጸሎት፣ ለሐዘን፣ ለትሕትና፣ ለሰጊድ፣ ለቀዊም ጽሙድ ሆኖ ይኖር ነበር። እግዚአብሔርን ለማገልገል ሰውን ለመርዳት በሚሠራ በእርድና ሥራ ወይም ገዳምን አባቶችን በማገልገል ሥራ በትሩፋት ሆኖ ይኖር ነበር። ከሱ ይልቅ እንደሱ ጾሩን ድል የነሣ አንድስ እንኳ አላየሁም ብሎ አባ ወቅሪስ እስኪመሰክርለት ድረስ ደርሶ ጽሙድ ነበር ወይም ጌታውን የሚያገለግል ነበር። ድንግሉ አሞኔዎስ አይደለም፣ የእንጦንስ ረድ የነበረ ኤጲስቆጶሱ አሞኔዎስም አይደለም። ተራኪ ይህም አይደለም ማለት ልማዱ ነው። ከአባ ወቅሪስ ጋር ወደ አባ ዮሐንስ የሄደው አስዩጥ አገሩ ጽዒድ የተሾመበት ነቢይ ያለውን እናመጣለን። ሂዶ በዘይት ያለውን የብርሃን ነገር የጠየቀው የዘይት ብርሃን እንደምን ነው ቢሉ ዘይትማ ከባሕርዩ የሚያስገኘው ብርሃን አለ፣ ከአፍአም የሚያገኘው ብርሃን አለ ብሎ አንድም ከባሕርይ የሚገኝ ንጽሕና ከእግዚአብሔር የሚገኝ ንጽሕና፣ አንድም ከባሕርይ የሚገኝ ዕውቀት ከእግዚአብሔር የሚገኝ ዕውቀት አለ ብሎ የመለሰለት ነው። ነቢይ ያለው ዮሐንስ እንደ ነቢያት ይወርዳል ይወለዳል ብሎ ትንቢት ተናግሮ አይደለም፣ የሚመጣበትን ነገር ስላወቀ ነው። እንደምን ነው ቢሉ የመቄዶንያ ንጉሥ ከሊፋ ይባላል። ቢትወደዱን በግብፅ ያሉትን አብያተ ክርስቲያናት ሁሉ ሂደህ አቃጥል ብሎ ሰደደው። እያቃጠለ ጽዒድ የሚባል አገር ደረሰ። የዚች የጽዒድ አበምኔት ዮሐንስ ነው። 300 ወቄት ወርቅ ይዞ ሄዶ ይህን እጅ መንሻ ተቀበለኝ፣ ቤተ ክርስቲያኔን አታቃጥልብኝ፣ ከጌታህ የምልክበት 3 ቀን ስጠኝ አለው። አይሆንም አለ። ከዚህ በኋላ ብላቴናው ቀርቦ እነዚህ ግብፃውያን መነኮሳት ያልሆነ ምግብ እየተመገቡ አእምሮ ይነሳቸዋልና ስለዚህ ያልሆነ ነገር ይናገራሉ እንጂ ሲሄድ 2 ወር
ሲመለስ 2 ወር ነው። የ4 ወር ጎዳና በ3 ቀን ይሆንለት መሰለህን? ለእኛም ወርቃችን አይቅርብን፣ ተቀበለው፣ ለሱ መቼም አይደረግለት አለው። ያን ወርቅ ተቀብሎ 3 ቀን ሰጠው። ከስዕለ ማርያም ገብቶ አመለከተ። እመቤታችን ሂዳ ንጉሡን ቤተ ክርስቲያኔን እንዳያቃጥለው ደብዳቤ ጽፈህ ስደድ አለችው። ዝም አላት። 2ኛ ነገረችው፣ ዝም አላት። 3ኛ በግርማ ታየችው። ጽፌ ሳበቃ የሚወስድልኝ እንጂ የለም ብዬ ነው አላት። ጻፈው እንጂ ያንስ አንዳችም አለችው። ጽፎ ሲጨርስ ርግብ መጥታ ተቀበለችው። ይዛ ሂዳ ቢትወደዱ ሰውን አስመልሶ ድንኳኑን ቆልፎ ተኝቶ ነበር። ገብታ ከተራዳው ላይ አርፋ ሲነቃ ጣለችው። አንስቶ ቢመለከተው በሚያውቀው ቋንቋ ተጽፎ ቀለሙ ጠብ ጠብ ሲል ምልክቱን አገኘው። በዚህ ተረድቶ ያን አረጋዊ እስኪ ጥሩት አለ። እሱም እመቤታችን ልኬልሃለሁ ሂድ ብላ ነግራው ከአደባባይ ተቀምጦ ነበር። ተጠርቶ ገባ። አረጋዊ ምን አግኝተህ መጣህ አለው። ልኬልሃለሁ ሂድ ብላኝ ነበር አለ። አድንቆ ያን መማለጃ ብሎ የተቀበለውን ወርቅ መልሶ ሰጥቶ ተነስቶ ካገሩ ሂዷል። አንድም ንጉሡስ ቴዎዶስዮስ ነው፣ ከሊፋ ቢትወደዱ ነው። እንደምን ነው ቢሉ የግብፅ ሰዎች ግብር ነስተዋል፣ ይህን ከሊፋን ግብር ተቀብለህና ብሎ ሰደደው። ቢሰደው የግብፅ ሰዎች ሁሉ ጽዒድ ከአባ ዮሐንስ ዘንድ ገብተው አስደውለዋል። በ3 ቀን ከቴዎዶስዮስ ተላልቆ ማልዶ አድኗቸዋልና ስለዚህ ነቢይ አለው። የጻድቃን ነፍሳት ከሥጋቸው በተለዩ ጊዜ ወደ ገነት ይሄዳሉን ወደ ሰማይ ይወጣሉ አሉት። ወደ ገነት ነው አላቸው። እንጦንዮስ የአሞን ነፍስና የጳውሊ ነፍስ ወደ ሰማይ ሲወጡ አየሁ አለሳ እንደምን ነው አሉት። ገነትማ ከምድር ስለራቀ ሰማይ እንጂ ይባላል አላቸው። መራቁ እንደምን ነው ቢሉ በመላኩ ክንድ 30 ክንድ ይርቃል። ይኸውም በሐመረ ኖህ ይታወቃል። ሐመረ ኖህ በመላኩ ክንድ 30 ናት። ማየ አይህ ወይም የጥፋት ውሃ በወረደ ጊዜ መልአኩ መርከቢቱን ወስዶ አራራት ላይ አኖራት። ከምድር 15 ክንድ ትርቃለች፣ ከገነት ደግሞ 15 ክንድ ታንሳለች። የኖህ መርከብ ሂዳ አራራት ላይ ስትቀመጥ ውሃው ከከንፈረ ገነት ወይም ከገነት ጫፍ ደርሷልና 15ቱ ክንድ ተውጦ 15ቱ ክንድ ከገነት በላይ ዘልቆ ታይቷል። ኖህን እጅ ነስቶ ወጣ ይለዋል። ሐዋርያ ጳውሎስም ገነትን 3ኛ ሰማይ አላት። ወመሰጥዎ እስከ ሳልስ ሰማይ እስከ 3ኛ ሰማይ ነጠቁት ወይም ይዘውት ወጡ ያለውን ይዞ ነው። መጀመሪያይቱም ምጽንዓት ናት። ጌታ በሙሴ አድሮ በቀዳሚት ዕለት በቀዳሚት ሰዓት በቀዳማዊ ልጁ ቀዳማዊ እግዚአብሔር ሰማይና ምድርን ፈጠረ ብሎ በኦሪት የተነገረላት። ሁለተኛይቱም ጌታ ከውህነት ለይቶ ያጸናት፣ አንድም በውሃና በውሃ መካከል ያጸናት ጠፈር ናት። 3ኛይቱም ገነት ናት። ጳውሎስ ሰማይ እንዳላት የጻድቃን ነፍሳት ጌታ ፍዳ ዋጋ ለመስጠት እስኪመጣ ድረስ በገነት ይኖራሉ። ያን ጊዜ በመንግሥተ ሰማይ ከጌታ ጋር አንድ የሚያደርግ ተዋህዶ ይሰጣቸዋል። ምን ነው ዛሬስ ተዋህደው የለምን ቢሉ ከነፍስና ከሥጋ ተዋህዶ
የትስብእትና የመለኮት ወይም የሥጋና የመለኮት ተዋህዶ እንዲበልጥ ከዛሬው የኋላው ተዋህዶ ይበልጣልና። ይህንም በገነት መኖራቸውን ጌታ ለፈያታዊ ዘየማን ውስተ ገነት ብሎ የተናገረው ቃል ያስረዳናል። እንጦንስ ረድኡን ጳውሊን ሳይረዳ የሰይጣን ጾር ታውቅ ዘንድ በተባሕትዎ ኑር ያለው ስለምን ነው? በተባሕትዎ ካልኖሩ የሰይጣን ጾር ላይታወቅ ነውን? ብለው ይጠይቃሉ። ይህ ጳውሊ ባለ ሕግ ወይም አግብቶ የሚኖር ነበር። የመጀመሪያ ሚስቱ በድላው ሳለ ሞተች። ደግሞ ሁለተኛ አገባ። ያችም በደለችው። እንደምን ቢሉ በላዩ ላይ ወይም በሱ ላይ ባሪያውን ቢሉ ሎሌውንም ቢሉ ይዛለች። ከዕለታት በአንዱ ቀን በደጅ ኑሮ ቢገባ ተኝተው አገኛቸው። ገልጦ አይቶ አንተ ኩን ላቲ ቡሩከ አንቲኒ ኩኒ ሎቱ ቡረክተ፣ አንተም አትበድላት አንቺም አትበድዩ ተረዳዱ ብሎ መነነ። የእርድናውን ሥራ በዓለም ሳለ ከሠራው ብሎ ተባሕትዎ ያዝ ብሎታልና እንዲህ አለ። በሕሊና ተያይተው የሚዋጉት የሰይጣናት ጾር ከሰው ተለይቶ ከበዓት ተከቶ ቢኖሩ ይታወቃልና። ስለዚህ ነው ሁልጊዜ የምትናደድ የልቡ ጸሎትን ገንዘብ ያደረገ ሰው ከእሷ ንጽሐ ልቡናን ያገኛል። ከንጽሐ ልቡናም የጌታን ብርሃን ማየት ይሰጠዋል። ደግሞም የገዳም አባቶች ስለ አባ መቃራ ይጠይቃሉ። አባ መቃራ እስክንድርያዊ ከተጠመቀ ጀምሮ እስኪሞት ድረስ 60 ዘመን እንትፍ ያላለ ምራቁን ያልተፋ ስለምን ነው አሉት። ሥጋውን ደሙን ዕለት ዕለት ስለተቀበለ ነው አላቸው። ይህስ የሁሉ ነው ብሎ አንድ ቀን ስለተቀበለ ነው። ሥጋው ደሙ ክቡር ስለሆነ ነው አላቸው። ክቡርም ስለሆነ ሥጋውን ደሙን ከተቀበሉ በኋላ ማየ መቁረርን ኅብስተ በረከትን መቅመስ ይገባል። አበውም እንዲህ ብለው አዘዋል። አንዱም ሥጋውን ደሙን ከተቀበለ በኋላ ማየ መቁረርን ከሥጋ ወደሙ በኋላ የሚጠጣ ጸበልን፣ ኅብስተ በረከትን ከሥጋ ወደሙ በኋላ አፍ ማሳደፊያ የሚበላ ኅብስትን ሳይቀምስ ትፋት ቢመጣበት ወይም ሽቅብ ወደ ላይ ቢለው ይዞ ያስቀረው። ሰውነቱ የማትቀበለው ቢሆን ግን በሽተኛ ቢሆን በልብሱ ቁራጭ ተቀብሎ ያሻሸው። ኋላሳ እንደምን ይሁን ቢሉ በውሃ አጥቦ በብርት ወይም ደግሞ በዕቃ ተቀብሎ ጨርቁንም በእሳት አቃጥሎ አመዱንም ጨርቁን ያጠበበትን ውሃውንም አድርጎ እንደ ቀሃ እንደ አንገረብ ካለ ትልቅ ወንዝ ውስጥ ወስዶ ይጨምረው፣ እሱ ባወቀ ይቀበለዋልና አላቸው።